ፈልገው እና የእናንተን ጉልበት ብቻ ነው። ጉልበታችሁ ሲያልቅ እንዴት ነው እንደ ሰገራ ነው የሚጥላችሁ። ምክንያቱም ማንም እናንተ የሚጦር የለም አረብ ሀገር። አውሮፓ ሀገር ግን ጉልበታቸው ሲያልቅ መንግስት ይጦራቸዋል። ልዩነቱ አያቸው አይደል? መንግስት ይጦራቸዋል። እናንተ ማን ይጦራቸዋል? ስለዚህ መጦሪያ ታጣላችሁ። እንደ ሽንት ቤት ነው የምትጣሉት። የሽንት ቤት የምንጥለው ካካል አይደለ? ጉልበታችን ያለቀ ጊዜ እንደዛ ነው የሚሆነው። ስለዚህ አረብ ሀገር ቁጭ ብላችሁ ደሞዛችሁን ማን አንድ አበባን ብቻ ጊፍት እንበለው ብዙም ስለማይገባኝ የምትሰጡ ሰዎች ምናችሁን ነው የሚያመው? ከአውሮፓውያን ከአሜሪካን እኩል ካልሰጠን ኧረ ነውር ነው። አያምርብንም፣ እውነት አያምርብንም። አሩ ነው ብቻ እኔ አያምርብንም ብዬ ነው ማስበው። እንዴ እኔ ፍቅር ስንት የተቸገረ ቤተሰብ እያለ ስንት የተቸገረ እናት አባት እህት ወንድም እያለ ለማታውቁት እሷ ጊፍተርነት ሀብታም ናት እንድትባይ አዋታችሁ ደግሞ የምትገዙ አላችሁ እንጂ በግሩፕ አዋጡ እከሌ እንዲህ ሊገባ ነው ምናምን። ኧረ ተው ልብ ግዙ። እንደናንተ አይነቱ ኢትዮጵያ መጥቶ ሳሙና መግዣ የለም። ጸበል ቤትና ቁርአን ቤት ያጨናነቃችሁ በሙሉ የጊፍተር ሀብታም ናት ወይም ሀብታም ነኝ ወይም አይኖ ሰጭ ነኝ ብላችሁ ራሳችሁን ያሰባችሁ ሰዎች ናቸው ብዙ ጊዜ ቁርአን ቤትና ጸበል ቦታ የምትገኙት። ይሄ ሰጭ ናት ሀብታም ናት ይሄ ማይመስል ነገር ይሄ የውሸት ህይወት የውሸት ኑሮ የእብደት ኑሮ ነው። የምን ሀብታም የምን አባሽ ሀብታም በወር ደሞዝ እየተከፈለሽ ሀብታም ይባላል እንዴ? አይደለም አንቺ ደሞዝተኛ ተቀጣሪ ቅርና ቀጣሪው ራሱ ሀብታም እንደሆነ እንዲወራለት ማይነገር ብዙ አለ። ቀጣሪ 10-15 ሰራተኞችን ደሞዝ ከፍሎ የሚያስተዳድር ሰው ራሱ ሀብታም አይባልም። አይደለም አንቺ ደሞዝተኛ ሆነሽ ማለት ነው። ስለዚህ ደሞዝተኛ ሰው የወር ደሞዝተኛ ሰው ጊፍት ሲሰጥ ቲክቶክ ላይ አያምርበትም። እንዱ ልመና ነው። ስለዚህ ተው እንደዚህ አይነት ነገር ይቅርባችሁ። ያቻውን ቀዩ አለች ምኗን ቢያማት ነው የሁሉ $1000 የሰጠችው? ለመቄዶንያ ብትሰጥ ነው እንዲያው ከፈጣሪ ራሱ የምታገኘው። የማንም መሳቂያ መሳለቂያ ትሆናለች። ጌታ ልቦና ይስጣችሁ። አሜን። እሺ ለሞ ሀገር ልገባ ነው። ላገኝሽ ፈልግሻለሁ። በጣም ጠንካራ ሴት ነሽ። 3 ወንዶች አሉ እመኝኝ አሉኝ ነው። ኦኬ አሉ